ኦኬ ሪከርዱ ተጀምሯል። ስክሪን ሼር አደርጋለሁ። ሶ ጥያቄ ያላችሁ ሰዎች ፕሊዝ ሬዝ ዩር ሃንድ እና የሚያስተባብር ሰው ስላለ ይነግረኛል ማለት ነው በማንኛውም ሰዓት። Okay, so the first thing what I'm gonna do is create a folder, right? So እንደምታዩት እዚህ ጋር ሁለት ፕሮጀክት አለኝ እኔ ኦልሬዲ የተሰራ ግን እንደ አዲስ ፕሮጀክት ክሬት እናደርጋለን ማለት ነው። ሶ እንደዛ ለማድረግ በኤዘር እዚህ በፎልደር በኩል ሄዳችሁ ማድረግ ትችላላችሁ። እኔ ግን ተርሚናል ስለሚመቸኝ በተርሚናል አደርጋለሁ ማለት ነው። ሶ ፕሮጀክት ስትራክቸራችሁን ከዚህ ማየት ትችላላችሁ። ሶ ፕሮጀክት ፓይተን ቦት እና እዚህ ውስጥ ነው ክሬት ማድረገው። ሶ ኤምኬዲር actually ኤምሲዲ ግሩፕ ማስተር ቦት። ሶ ግሩፕ ማስተር ቦት እንለዋለን ይሄ ነገር። ዶንት ፎርጌት ጊት ተጠቀሙ። እዚህ ጊት ኢኒት ብላችሁ ኦኬ። ሶ ጊት እናንተ እንደዚህ መጠቀም ካልፈለጋችሁ you can create ጊታብ ላይ እና ወደዚህ ክሎን ማድረግ ትችላላችሁ። ሶ አሁን ይሄንን ኮድ ከፍተዋለሁኝ እዚህ ጋር ኦፕን ፋይል ሳይሆን ኦፕን ፎልደር። ይሄንን actually ዘግቼው okay, sorry guys. እሺ ሶ አሁን ፕሮጀክቱን ልክ እንደጀመረን ማድረግ ያለብን ነገሮችን ልንገራችሁ። the first thing የምናደርገው ምንድነው ኦልሬዲ እኔ ከዚህ ኮድ ሪፈር እያደረኩኝ ነው የምሰራው። ይሄን ኮድ ደግሞ ጊታብ ላይ ለቅላችኋለሁ። ስለዚህ የመጀመሪያው ነገር የምንፈልገው ዳታቤዝ እንፈልጋለን። ሶ ዳታቤዝ ስንፈልግ እኔ ለጊዜው እየተጠቀምኩት ቀለል ብሎልኝ ያገኘሁት ሞንጎዲቢ ነው። ሞንጎዲቢ ፍሪ ስለሆነ ማለት ነው። ሶ ሞንጎዲቢ ሳይን አፕ ማድረግ ከዚሁ ሳይን አፕ አድርገን መጀመር እንችላለን። እዚህ እኔ በሌላ አካውንቴ ሳይን አፕ አድርገን ሶ አሁን ሞንጎዲቢ እንፈልጋለን። ሁለተኛው ደግሞ ቻፓ አካውንት እንፈልጋለን። ቻፓ አካውንት የሌላችሁ ሰዎች you have to create ቻፓ ሊንኩን ልላክላችሁና እዚህ ጋር ግሩፕ ኦኬ ግሩፕ ቻቱ ላይ ልኬላችኋለሁ የቻፓ አካውንትን። ሶ እዚህ ጋር ክሬት አድርጉ። ሌላ ደግሞ እንትንንም ማለት ነው ሞንጎዲቢ የሞንጎዲቢ አትላስን ደግሞ ሰርች ማድረግ ትችላላችሁ። ላይክ እዚህ ጋር ሞንጎዲቢ አትላስ ብዬ ሰርች ባደረገው ፊደል ተሳስቻለሁ ግን ኤኒዌይስ እዚህ ጋር ታገኙታላችሁ ማለት ነው። የመጀመሪያው ላይ ሞንጎዲቢ አትላስ ካላችሁት ሶ እሱ ማድረግ ትችላላችሁ። እዚህ ጋር ሳይን አፕ ፕሮሰሳችንን እዚህ ጋር try it for free ሬጅስተር እናደርጋለን። እኛ ሬጅስተር የምናደርገው በጉግል አካውንት ነው። ሶ ጉግል አካውንት ይኖራችኋል ብዬ አስባለሁ፣ ወይም ደግሞ ጂሜል ማለት ነው። ሳይን አፕ ዊዝ ጂሜል አለ እዚህ ጋር። ሶ ብዙ ነገር መልቲታስክ ብናደርግ እዚህ ጋር ደስ ይለኛል። ሶ እናንተ ክሬት አድርጉ እስከዛ ማለት ነው። እሺ እስከዛ እናንተ ምንድነው ቻፓ አካውንት ትከፍታላችሁ። Okay. Yeah. Now I can submit and just finish this process. Actually, እዚህ ጋር እንትን ቢሆን ነበር ማለት ነው። ሶ አሁን ይሄ ሪዳይሬክት ያደርገናል። እስከዛ ወደ ኮዳችን ተመልሰን ምን እናደርጋለን? እዚህ ጋር ወደ ኮዳችን ተመልሰን
ተርሚናል እዚህ ላይ ከፍተን ኢንቫይሮንመንት ክሬት እናደርጋለን ማለት ነው። ሶ ማይነስ ኤም ቪኢንቭ ኢንቫይሮንመንት እንዴት ክሬት እናደርጋለን የምትለው እንደዚህ ነው። ቪኢንቭ የሌላችሁ ሰዎች ቨርቹዋል ኢንቫይሮንመንት መጠቀም ትችላላችሁ። ፒፒ ኢንስታል ፒፕ3 ኢንስታል ቨርቹዋል ኢንቭ ብላችሁ ኢንስታል ካረጋችሁ በኋላ እኔ ኦልሬዲ አለኝ። ከዛ በኋላ ምን ታረጋላችሁ? ቨርቹዋል ዊንዶ ላይም ሆነ ሊነክስ ላይ ማለት ቨርቹዋል ኢንቭ ከዛ ኢንቭ ማለት ትችላላችሁ። እኔ አይ ፕሪፈር የፓይተን ቪኢንቭ ለዛ ነው። ፓይተን ማይነስ ኤም ቪኢንቭ ኢንቭ። ይሄንን የማታውቁ ሰዎች በጣም ቀላል ነገር ነው። ዩ ካን ቼክ ኢት አውት ኢንተርኔት ላይ። ለዛ ነው ፈጠን ብለው ማለት ነው። ሶ አሁን ቪኢንቭ ክሬት ተደረገልኝ ማለት ነው እዚህ ጋር። ከዛ ያንን ሶርስ ቪኢንቭ ኢንቭ ቢን እና አክቲቬት። አሁን ይሄ ለዊንዶ እና ለሊነክስ የተለያየ ነገር ነው። ሊነክስ ላይ ዊንዶ ላይ ኢንቭ ስላሽ ቢን ስላሽ አክቲቬት ነው መሰለኝ የምትሉት እና አሮን ነው ዊንዶ ተጠቃሚ ስላልሆንኩኝ አም ሶሪ። ግን ዊንዶ ላይም የሆነ አይዲያው ዘሴም ነውና ሶ አሁን ክሬት ካረግን በኋላ አክቲቬትም አድርገናል። ሶ ሁለተኛ ነገር ምንድነው ጊት ዶት ኢግኖር ፋይል ክሬት እናደርግና ኢግኖር ፋይል ኢንቭን እና ዶት ኢንቭን እንትን ኢግኖር እንዲያደርግልን ወይም ደግሞ ትራክ እንዳያደርገው እናደርገው። አሁን እዚህ ጋር ስናየው አንድ ቀረ ማለት ነው። ይሄንን ግን ብናጠፋ 1000 ይሆን ነበር። ለምን ትራክ ያደርገዋል ኢንቭ ፋይሉን። እኛ ደግሞ ኢንቭ ፋይሉን ኦልሬዲ የትም ቦታ ሆነን ማግኘት ስለምንችል we don't have to track it ማለት ነው። ስለ ጊት አይ ሆፕ አንብባችኋል ብዬ አስባለሁ። ሶ the next thing ፒፒ ኢንስታል ምን እንፈልጋለን? እኔ ፓይተን ቴሌግራም ቦት ሌተስቱን አልጠቀምም። ሌተስቱ እየሰራላችሁ አይደለም ወይስ it's because of internet? I don't know. I really don't know guys. ግን ሪካርድ እየተደረገ ስለሆነ let me just continue. እኔ ሌተስቱ ነው የማልጠቀመው፣ አሲንክ ነው ሌተስቱ። ማለትም it's kind of a little bit advanced stuff እና አሲንክ ስለሆነ እኔ አልጠቀመውም ሌተስቱ። so okay, just ፓይተን finish. so እኔ የምጠቀመው ፓይተን 13.15 ነው። so 13.15 ምንድነው የሚለየው ካላችሁ የእንትን okay so እዚህ ጋር አንዴ ከሞጁሉ ልመለስና ክሬት ስታደርጉ በተቻላችሁ አቅም አውሮፓ ውስጥ ክሬት አድርጉት። ስፔሻሊ አየርላንድ እና የተሻለ ወይ ስለሆነ ማለት ነው። ግሩፕ ማስተር እንለዋለን፣ ክሬት እንለዋለን። ሶ ከዛ በኋላ ዩዘር ክሬት ያስደርገኛል። እዚህ ጋር ዩዘር ኮፒ አደርገዋለሁኝ። ሶ እዚች ጋር ፋይሌ ላይ ዶት ኢንቭ ፋይል ክሬት አደርጋለሁ። ምንድነው ዶት ኢንቭ ፋይል የሚይዘው? ፓስወርድ ምናምንና ለእናንተ ይሄን ፓስወርድ ማሳያችሁ እኔ በኋላ ላይ መጠቀም ስለማልፈልግ ነው ማለት ነው። ሞንጎ ፓስወርድ ልበለውና ሶ ሞንጎ ፓስወርድን እዚህ ጋር አገኘሁት። ሶ ዩዘር ኔሙም እዚህ ያለ ግን አይ ዶንት ኒድ ኢት በኋላም ስለማገኘው ክሬት ዩዘር ብየው ከዛ እዚች ጋር ምንድነው የምታደርጉት መሰላችሁ 0.0.0.0/0 ነው 4.0/0 ይሄ ኦል ኢንተርኔትን አክሰስ እንዲያደርግልኝ ማለት ነው። ካልሆነ ምን ታረጋላችሁ? ሞንጎዲቢ ከዛ ኔትወርክ አለው ኦል ኢንተርኔት ብትሉት እንትኗን ማግኘት ትችላላችሁ። አይፒ ነምበሯን ማለት ነው። ኦል ኢንተርኔት እንዴት አክሰስ ማድረግ እንደምትችሉ ኮንፊገር አይፒ አድሬስ ኦኬ አንዱ ላይ ብትገቡ አሁን እዚህ ውስጥ ኦኬ እዚህ ውስጥ ብገባ ሆፕፉሊ አገኘዋለሁ። ሲደር ነው የሚባለው። ከዚህ ማግኘት ትችላላችሁ። እዚህ ጋር እቺኛቷ እሷን እዚህ ጋር አስገብቻት ሁሉንም ከሁሉም አይፒ ይሄንን ዳታቤዝ አክሰስ እንዳደረገው ማለት ነው። ሶ አይ ካን ክሬት ኢት ማለት ነው በዚህ ሰዓት። ኦኬ ሶ ናው
you can connect to your database እዚህ ጋር ዳታቤዝ ላይ በመሄድ ካልሆነ እቺኛቷን ትነኩና ከዛ connect your application ትሉታላችሁ ከዛ እቺኛቷን ኮፒ አድርጋችሁ that's all mongo URL ብለን እንጨርሳታለን እቺ ማለት ነው አሁን MongoDB ፓስወርድ እዚህ ጋር ይላል አይደል እሷን በኋላ ላይ ሪፕሌስ እናደርጋታለን ግን let it be like this ማለት ነው the next thing እናንተ የምታደርጉት ምንድነው የቻፓ ሲክሬታችሁ ነው የቻፓ ሲክሬት እሱን ማምጣት አለባችሁ ግን እኔ የቻፓ ሲክሬቲን ማምጣት ስለማልፈልግ እዚህ ጋር ማሳየት ስለማልፈልግ ወደ ስራ አድርጌ በኋላ ሪፕሌስ አደርጋለሁ ማለት ነው ሶ እንደዚህ እናደርጋለን the next thing ምንድነው ቻፓ እንትኑ ካለኝ the next thing ምን እናደርገው ኦኬ እየሄድን እንትን እንለዋለን ሶ አሁን ፓይተን ቀደም እንዳልኳችሁ ሞጁሌን ኢንስታል አደርጋለሁኝ አንድ ፓይተን ቴሌግራም ቦት 13.15 እንጠቀማለሁኝ ሁለተኛ ፓይተን ዶቲን እንጠቀማለሁኝ ሶስተኛ ደግሞ ሞንጎ ኢንጂን የሚባለው እንጠቀማለሁኝ እሱን ላሳያችሁ ሞንጎ ኢንጂን ለዳታቤዝ ሞዴሎቼ ምናምን እንጠቀማለሁኝ ማለት ነው በጣም ኢዚ ነው ሶ ቀጣኛው አሁን እዚህ ጋር ፓይተን ዶት ኢምቢኤ ኢንስታል አደርጋለሁኝ the next thing pip3 install ከዛ mongo engine ነው እንትን ብለው mongo ያ here mongo engine የሚለውን ዳውንሎድ አደርጋለሁ ማለት ነው ሶ እነዚህ ነገሮች በሙሉ GitHub ላይ ታገኙታላችሁ GitHubን ደግሞ እለቅላችኋለሁ so after we did all this I will create a file main.py so ለጊዜው git commit ምናምን አላረግም እኔ so because I want to ይሄንን ሴሽን ማፍጠን ስለምፈልግ ማለት ነው so from now አሁን ስለ ቴሌግራም ቦት ምናምን ልነግራችሁ አይደለም አሁን አይዲያው አሁን ቴሌግራም ቦትን እንዴት እንስራ የሚለውን ነገር ነው ስለዚህ let's get right into it ማለት ነው from telegram አሁን ኢንስታል ያደረግነው ቴሌግራም ፓይተን ቴሌግራም ቦት ስላለን from telegram ext import already import አድርጉልኝ ኢምፖርት እነዚህ እናደርጋለን ከዛ ኮማ ኦኬ ኮማንድ ሃንድለር አለኝ ሶ ምን አደርጋለሁ ሌላ from telegram ሌላ ext እና ኖርማል ቴሌግራም ኢምፖርት አለ እነሱ በኋላ ላይ እንረጋጋለን ሶ div main updater is equals to updater እና ቶከንን እዚህ ውስጥ አስገባለሁ ማለት ነው ቶከንን እኔ አመጣዋለሁ ሶ just ለመጻፍ ያክል ነው ዲስፓቸር እዚህ ጋር ዲስፓቸር ደግሞ ምንድነው የሚያደርግላችሁ አሁን አፕዴተር ምንድነው መሰለኝ የሚያደርግላችሁ ቴሌግራም ላይ የሚፈጠሩ እያንዳንዱ አፕዴቶችን ወደ እኛ ኮድ ፌች ያደርግልናል ዲስፓቸር ደግሞ ያንን አፕዴት ተቀብሎ ምን ይስራልን የሚለውን ነገር ያሳየናል ማለት ነው ሶ ከዚህ በኋላ እኔ ኮድ አልጽፍም ኮዶችን ኮፒ ፔስት ነው ማድረገው ማለት ነው ሶ ኮዶቹን ኮፒ ፔስት ማድረገው ከዚህኛው ሪፖዚተሪ ነው አሁን እዚህ ጋር መጥቼ እነዚህን ኮዶች ኢምፖርት አደርጋለሁ ማለት ነው ይሄንን ኢምፖርት አደርጋለሁ ሜን ላይ ያለው ከዛም በኋላ ልክ ዲስፓቸሪን ካረኩኝ በኋላ ከዚህ በኋላ ሃንድለር የምንላቸው ነገሮች አሉ ሃንድለርስን እዚህ ላይ ምንድናቸው ሃንድለር የሚፈጠሩ አፕዴቶችን እንዴት ነው ሃንድል የምናደርገው የሚለው እዚህ ጋር እንጽፍለታለን ማለት ነው ሶ እሱም በኋላ እንጽፋለን አሁን ይሄን ካረግን በኋላ ሜንን እዚህ ጋር መጥራት አለብኝ ግን ይሄ ሜን እንዲጠራልኝ የምፈልገው ነው actually ይሄ ፋይል ኮል ሲደረግ ነው ኮል ሲደረግ ይሄ ፋይል ኢምፖርት ሲደረግ እንዲጠራ አልፈልግም ስለዚህ main if name underscore name is equals to main ይሄ ይጠራዋለሁ ምን ማለት ነው ይሄ ፋይል ረን ሲሆን underscore name ምን ይሆናል main ይባላል ካልሆነ ግን የፋይሉ ኔም ነው የሚሆነው ታረዳችሁኝ ያስባለኝ ሶ እዚህ ጋር ደግሞ ሌላ የተጠቀምኩት ነገር ምንድነው ስታርት ፑሊንግ ቢሆን ስታርት ፑሊንግ ማለት ከቴሌግራም ፑል አድርግልኝ ማለት ነው ይሄ ዋን ታይም የሚሰራ ነገር ነው ስታርት ፑሊንግ ከዛ አይድል የሚባለው ነገር እንዳይጠፋ ያደርግልኛል ማለት ነው በኋላ ላይ አይድል ኮንትሮል ሲ ምናምን ሳደርገው በስርዓት ሲግናሉን ተቀብለው ይሄ ሲጊንት እና ሲክተርም የሚባለው ሲክተርሚኔት ምናምን የሚባል ነገር አለ እሱም ኮንትሮል ሲ ሳደርግ አትሊስት ኖቲስ እንዲያደርግልኝ ምክንያቱም ትሬድ ስለሚጠቀም ማለት ነው ስለ ትሬድ አሁን አላስረዳችሁም
ሌላ ክሬት የማደርገው ፋይል ምንድነው ኮንስታንት የሚባል ፋይል ነው። ኮንስታንት የሚባል ፋይል ምንድነው የሚይዝልኝ የፓስወርዶችን ኢምፖርት ያደርግልኛል፣ የቻፓ ሴክሬቶችን ምናምን ሙሉ እነዚህን የምታያቸውን ማለት ነው የጻፍናቸውን። ሌላ የምትጨምሩልኝ ቶከን ነው። ቶከኑን እንዴት ነው የምትጨምሩት? እዚህ ጋር ቶከን ኢዝ ኢኳልስ ቱ ያላችሁ እዚህ ጋር ማስገባት ነው፣ የእናንተን የቴሌግራም ቶከን ማለት ነው። ስትራይፕ ሚል ደግሞ አለ፣ እሱም በኋላ ከደረስንበት እናያለን። ሌላኛው ኢንቫይት ሊንክ ነው። ኢንቫይት ሊንክ ምንድነው የምታደርጉት? ግሩፓችሁ ውስጥ ትሄዱና የአዲስ ክሬት ያደረጋችሁት ግሩፓችሁ ውስጥ ሄዳችሁ ማኔጅ ትሉትና ከዛም በኋላ የኢንቫይት ሊንክ የሚላለ በዛ ውስጥ ክሬት ኢንቫይት ሊንክ የሚባል ነገር አለ እዚህ ጋር። ከዛ እቺኛይቷን ሪኩዌስት አድሚን አፕሩቫል የሚለውን ታበሩትና ክሬት ታደርጋላችሁ ማለት ነው። ከዛ በኋላ ክሬት ካደረጋችሁ በኋላ ጀስት ኮፒ አርጓት እቺ ማለት ነው። እሷን ታመጡልኛላችሁ ማለት ነው። እሷን ካመጣችሁ በኋላ ኢንቫይት ሊንክ የሚለው ውስጥ እዚህ ጋር ኢንቫይት ሊንክ ብላችሁ ታስቀምጡታላችሁ ማለት ነው። ይሄንን እንትን ሆፕ ተረድታችሁታል ብዬ አስባለሁ። ከዚህ በኋላ ወደ ዶቲንግ ፋይል አልገባም እኔ። ስለዚህ ሪፕሌስ አደርገዋለሁ። እሺ ችግር የለውም። ይሄንን ቪዲዮ እለቀዋለሁ የሚለውን አሁን እናያለን። the next thing አሁን ምን እንደምናደርገው አሁን environment variableችን አስተካከልን። ኮንስታንታችን ላይ የመጀመሪያው ነገር እዚህ ጋር ሞንጎ ኢንጂን ኮኔክት ለማድረግ ፈለኩኝ። ሞንጎ ኢንጂን ኮኔክት ማድረገው ለምንድን ነው? ዳታቤዝ ላይ ኮኔክት ለማድረግ ነው። ሁለተኛ ቻፓ የሚባለው ነው። እሱን እንዴት ነው የምታደርጉት? ፒፕ 3 ኢንስታል ቻፓ። አሁን ቻፓን ኢንስታል እያደረገ ነው። ይሄኛው ይመጣል ማለት ነው። ከዛ ዶቲንግን ሎድ አደረጉት። አሁን ዶቲንግ አንዳንድ ጊዜ አልፈልጋቸውም። እቺ ዶቲንግ ኢንቫይሮንመንት ፋይሌ ከሌለች ኢንቫይሮንመንት ላይ ብቻ ኤክስፖርት ማድረግ ይችላል። እንዴት በሚለውን ላሳያችሁ። እዚህ ጋር ኤክስፖርት ብላችሁ የምትሰጡት ነገር በሙሉ ዶቲንግ የሚያነባው ጋር ተመሳሳይ ነው። ምክንያቱም ይሄኛው ዶቲንግ ምንድነው የሚያደርገው? እዚህ ጋር ያሉትን ፋይሎችን አንብቦ እንደዚህ ኤክስፖርት ነው የሚያደርጋቸው። ዘሴም ነገር ነው ማለት ነው። ለዛ ነው እዚህ ጋር ትራይ ኤክሰፕት ያደረኩት። ከዛ ፋይሎችን እዚህ ጋር ቫሪያብል ኔሞችን አነበብኩኝ። ከዛ ቻፓን ኢኒሻላይዝ አደረኩት። እዚህ ጋር በጣም ስለምጠቀመው ቻፓን ኢኒሻላይዝ አደረኩት። ቅድም አይታችሁ ከሆነ ሞንጎዲቢ ዩአርኤል ፓስወርድ የምትለውን ሪፕሌስ አላደረኩም ነበር። ስለዚህ ፓስወርድን ከዚህ አምጥቼ እዚች ጋር ሪፕሌስ አደረኳት ማለት ነው። ከዛ ኮኔክት ሆስት ብዬ ሞንጎዲቢ ዩአርኤል ሰጠዋለሁ ማለት ነው። እዚህ ጋር ፓስወርዱ ሪፕሌስ የሆነው ማለት ነው። ለዛሬ ያለን ሜተድ ቻፓና ስትራይፕ ነው። እዚህ ጋር ፔመንት ሜተዶችን ፕሪዲፋይን ያደረኩት። ከዛ በኋላ ያሉት ሜሴጆች ናቸው እንዳለ እዚህ ጋር የምታያቸው በሙሉ ሜሴጆች ናቸው። እዚህ ጋር ዌልካም ሜሴጅ እንደዚህ መሆን ያለበት፣ ከዛ ዩዘርን በኋላ ሪፕሌስ ላደረገው ማለት ነው። ግሩፕ ዲቴይል እንደዚህ መሆን አለበት እያልኩኝ እዚህ ጋር እየሰጠሁት ነው ማለት ነው። አይታችሁት ከሆነ ያው ስትሬት ፎርዋርድ የሆነ ነገር። ከዛ ቀጣይ ምንድነው ማድረገው? የመጀመሪያ እስኪ ሌትስ ትራይ ቴስት የሚለው ነገር ይሰራል አይሰራም የሚለውን ማለት ነው። እዚህ ጋር ሜን ላይ መጥቼ ስታርት የሚለውን ነገር እዚህ ጋር አክቹሊ ዲፍ ስታርት ለውና ሁለት ፓራሜትር ሁሌ ይቀበላል፣ አፕዴት እና ኮንቴክስት። አሁን እነዚህን ነገሮች በደንብ እንትን ለማየት ከፈለጋችሁ አፕዴትን እዚህ ጋር ፍሮም ቴሌግራም ኢምፖርት አፕዴት ኮማ ኮንቴክስት ነው። እዚህኛው ላይ ብዙ ጊዜ እንትኖችን እኔም ግራ ይገቡኛልና ኮንቴክስት ኮልባክ አይደለ? ኮንቴክስት ታይፕ አይ ቲንክ ይሄኛው መሰለኝ ዳታ ያ እዚች ጋር ታይፕ መስጠት ትችላላችሁ በኋላ ላይ እንትን ሞር የኢንተለጀንስ ማግኘት ከፈለጋችሁ ማለት ነው። አሁን እዚህ ጋር አፕዴት ብዬ ዶት ብለው የሆነ ያሉትን ነገሮች ያሳየኛል ቢካዝ ኦፍ ዲስ ማለት ነው። ከዛ ይሄ እንደዚህ ማድረግ ትችላላችሁ። አፕዴት ዶት ሜሴጅ ዶት
ሪፕላይ ቴክስት የሚባል ነገር አለ። ሄይ ብዬ ብጽፍ ከዛም በኋላ አሁን the next thing የምናደርገው ምንድነው ኢምፖርት ማድረግ ነው ኮንስታንቶችን from constant import all ነው ማለት ነው። ምክንያቱም ኤቭሪቲንግ ስለመፈልጋቸው ማለት ነው። ሶ ኦል ስላልኩት አሁን ቶከንን እዚህ ጋር አገኛል። ቶከን ደግሞ የታለች እዚህ ጋር ሲመጣ ሪድ አድርጌዋለሁ ማለት ነው። ሶ ቶከንን እዚህ ጋር አድርጌዋለሁ። the next thing አሁን አፕዴት ተደረገ። ሌትስ ሴይ ቴሌግራም እዚህ ጋር ቴሌግራም ለኛ ቦት ላከልን ዳታ የሆነ ዳታ መጥቶልሃል ብሎ ሶ ለኛ የሆነ ዳታ ሲደርሰን የኛ ቦት ደግሞ ቦታችን ሃንድል የሚያደርገው ነገር አለ። ይሄንን ዳታ ተቀብሎ ሃንድል አድርግልኝ የሚለው ማለት ነው። ሶ ሃንድል የሚያደርገው እዚህ ጋር ነው። ሶ ምንድነው ታደርገው ዲስፓች አድርግልኝ ወደዚህ ፈንክሽን ትለዋለህ። መቼ እኛ ኮማንድ ሲላክልና የመጀመሪያው ነገር ቴሌግራም ላይ ስንገባ ቦታችን ላይ ምንድነው የምናደርገው? አሁን እዚህ ጋር ስታርት ነው የምንለው። ሶ ስታርት ሲባል ምንድነው የምናደርገው? ስላሽ ስታርት አይደል? ሶ እኛ እዚህ ጋር የምናደርገው ስታርት ሲመጣልህ አድ ሃንድለር ትሉትና ስታርት ማለት ስላሽ የሆነ ነገር በሙሉ ቴሌግራም ላይ ኮማንድ ይባላል። ሶ ኮማንድ ሃንድለር ስታርት ያው እዚህ ጋር ስታርት ልክ ሲመጣለ ኮማንድ ሃንድለር ወደዚህኛው ወሰድልኝ አልኩት። ስለዚህ አሁን ፓይተን main.py ረን ባረገው በዚህ ሰዓት ልክ ስታርት ብለካ ሄይ ይልክልኛል ማለት ነው። ሄይ የሚባል ነገር ላከልኝ። ምክንያቱም እዚህ ጋር መጥቷል ማለት ስታርት ሲነካ። ግን ሌላ ሜሴጅ ብጽፈው ምንም አያመጣም። ምክንያቱም ለዚህ ነገር ሃንድል አድርግልኝ ብዬ የሰጠሁት ነገር ስለሌለ ማለት ነው። በዚህ ሂደት እናየዋለን። ስለዚህ የመጀመሪያው ነገር ምንድነው የምናደርገው? ቴሌግራማችን ላይ ስታርት ሲመጣልን እኛ ቅርታ ልክ ስታርት ሲመጣልን ማድረግ ያለብን ዌልካም እናደርጋለን አይደል? ዌልካም ሜሴጅ እንጽፍለታለን። ከዛ በኋላ ነው የትኛው ግሩፕ ውስጥ ትገባለህ የሚለውን የምናሳየው። ሶ እንዴት ነው ፍሎ ብላችሁ ከጠየቃችሁ ሌትስ ጀስት ላሳያችሁ እኔ ቢልድ ያደረኩትን ፍሎ ማለት ነው። ሶ እሱን ደግሞ አሁን ስታርትን ስነካ ምን እንደሚመጣ ይሁን ዌልካም ብሎ ፕራይቬት ሜሴጅ ምናምን መግባት ካለብኝ ብሎ ያመጣልኛል ማለት ነው። ዌልካም ቱ ግሩፕ ማስተር ቦት ከዛ ስሜን ጻፈልኝ ከዛ ሴንድ ሄልፕ ምናምን አይነት ከዛ ፕሊዝ ቹዝ ግሩፕ ፍሮም ቢለው ምንድነው አሁን ይሄ ቦት የሚሰራው ለብዙ ቴሌግራም ግሩፖች እንዲሰራ ነው። ለብዙ ቴሌግራም ግሩፖች ማኔጅ እንዲያደርግልኝ ስለፈለኩኝ ለአንድ ቴሌግራም ግሩፕ ብቻ እንዳየው ማለት ነው። ሶ the next thing ምንድነው የምናደርገው? before building the bot let's just build the utility functions ምን ይኖረናል የሚለውን እናየው። እሱን የምናየው እዚህ ውስጥ ፕላን እንችላለን። የመጀመሪያው ሞዴል ዩዘር የሚባለው ነገር ነው። ዩዘር ምንድነው ያለው? አይዲ ያለው፣ ፈርስት ኔም አለው፣ ላስት ኔም አለው፣ ዩዘር ኔም አለው። ዩዘር ኔም ግን ነል ሊሆን ይችላል። ስለዚህ ይቅርታ ፓስወርድ የለው። ፓስወርድ የሚባል ነገር የለንም ምክንያቱም ቴሌግራም ላይ ስለምንጠቀም ማለት ነው። ግሩፕ ይሄ ዩዘር የሚይዘው ነገር ነው። ግሩፕ ደግሞ አይዲ አለው፣ ኔም አለው፣ ፕራይስ አለው። ፕራይስ ማለት ምንድነው? እዛ ግሩፕ ውስጥ ለመግባት ስንት ገንዘብ ያስፈልጋል የሚለው ነገር ነው። ዲዩሬሽን አለው ዲዩሬሽን ከዛ ሜምበርሺፕ ምንድነው? አንድ ዩዘር ሜምበርነቱ እስከ መቼ ነው የሚለውን ነገር ማጣራት የምናጣራባት ሞዴል ነው ማለት ነው። ሶ አንድ ወር ከከፈለ ለአንድ ወር ብቻ እንዲቆይ እዚህ ጋር ለአንድ ወር ዲዩሬሽን ብቻ እንሰጠዋለን ማለት ነው። ሜምበርሺፓችን ውስጥ የሚኖሩት ነገር እነዚህ ናቸው። ትራንዛክሽን አለ። ትራንዛክሽን ውስጥ ደግሞ እነዚህ ነገሮች ይኖራሉ። ትራንዛክሽን ምንድነው? አንድ ዩዘር ልክ ሲከፍል እና ፔመንቱን ቬሪፋይ ሲያደርግ የምናይበት ዘዴ ነው ማለት ነው። እሱን ያዙልኝ። ሌላኛው ፍሎ ምንድነው የሚመስለው? ልክ ዩዘሩ ስታርት ይላል። ስታርት ሲል ግሩፖቹን ሾው እናደርጋለን። ግሩፖቹን ሾው ካደረግን በኋላ ዩዘር ሰሌክት ያደርጋል። ላይክ እዚህ ጋር ሰሌክት እናደርገዋለን እንደዚህ ማለት ነው። ልክ ሰሌክት ሲያደርግ ምንድነው የሚመጣው? ቼክ ኢፍ the user is a member of that group ኦልሬዲ እዛ ግሩፕ ውስጥ ሜምበር ከሆነ we don't have to show him membership ክፈል ብለን ማለት ነው። ስለዚህ ሜምበርሺፑ ቫሊድ ከሆነ ፔይ ብለን አናሳየውም ማለት ነው። እሱን ያደርጋል። upon the selection of payment method እዚህ ጋር ፔመንት ሜተድ ይመጣለታል ቻፓ ወይ ስትራይፕ። upon the selection of payment method ፔመንት ሊንኩን አሳየው ይላል። አሁን ልክ ቻፓን ብነካ ፔመንት ሊንክ ያሳየኛል ማለት ነው። እዚህ ጋር ፕሊዝ ዌይት ብሎ አፕዴት ያደርግልኛል ፔመንት ሊንክ። ፔመንት ሊንክ
እዚህ ጋር ነው በዚህ ፕሪሲድ አድርግልኝ ይላል። ሶ ፕሪሲድ እናደርጋለን። ከዛ ዩዘር ከፈለ እንበል። ከዛ ወደ ቦቱ ይመለሳል። ከዛ ቦቱ ቬሪፋይ ያደርጋል ፔመንቱን። ቬሪፋይ ከሆነ ሜምበርሺፕ ክሬት ያደርግለትና ትራንዛክሽኑን ደግሞ ወደ ፔድ ይቀይረዋል። እዚህ ጋር ትራንዛክሽን ላይ ስታተስ የሚባል ነገር አለ። ልክ ስታተሱ መጀመሪያ ፔንዲንግ ነው የሚሆነው። ሶ ፔድ ይሆናል ማለት ነው። ካልሆነ ፌልድ እናደርገዋለን። ፌል ከሆነ ማለት ነው። ሶ ትራንዛክሽኑን አፕዴት ያደርጋል። ሾው ሰክሰስ ሜሴጅ ከፍልሃል ብለን ከዛ ኢንቪቴሽን ሊንክ እንልክለታለን ማለት ነው ወደ ግሩፕ። እቺን ኢንቪቴሽን ሊንክ ማለት ነው። ሶ እቺን ኢንቪቴሽን ሊንክ የያዘ ሁላ ይገባል ማለት ግን አይደለም። ቴሌግራም አዲስ ፊቸር ስላመጣ ማለት ነው። ዩዘር ሪኩዌስት ነው የሚያደርገው ጆይን ለማድረግ ከዛ ያችን ኢንቪቴሽን። ሶ ልክ ሪኩዌስት ሲያደርግ ቦታችን ይቀበልና ያንን ቫሊድ ከሆነ አክሴፕት ያደርገዋል፣ ካልሆነ ሪጀክት ያደርገዋል ማለት ነው። ይሄንን ሊንክ የያዘው ላይ ይገባል ማለት አይደለም ማለት ይሄ ነው። ሶ the next thing እነዚህን ነገሮች ቢልድ እናደርጋለን ማለት ነው። ኦልሬዲ ቢልድ ከማድረግ እኔ ኮፒ ባደርገው እመርጣለሁ ማለት ነው። እና አስረዳችኋለሁ ምን እንደሆነ። ሶ አሁን ኦኬ ሞዴልስ የሚባለው ነገር ኦኬ ሞዴልስ የሚባለውን ነገር ላሳያችሁ። ሞዴልስ ምን እንዳለው ማለት ነው። what is okay let's delete it okay እሺ ይሄንን እንትን ዘግቼ ድጋሚ ልፈታው ማለት ነው። አሮ ነው what just happened ግን እምቢ አለኝ ኮፒ ሳደርገው ማለት ነው። ሶ እቺኛቷን ኮፒ አደርገዋለሁ። እዚህ ጋር መጥቼ ፔስት ነው ማድረገው ለግሩፕ ማስተር ፔስት አደርገዋለሁ ሞዴላችንን። ሞዴሉ ምን ይመስላል? የመጀመሪያው ሞዴል ዩዘር ነው። ዩዘራችን ምን ይመስላል? ይሄውና ዶክመንት እዚህ ጋር ለሞንጎ ኢንጂን አለ። ጀስት ኮዱ ሙሉ በሙሉ ፐብሊክ ስለማድረግ you will understand it በኋላ ላይ። ግን አሁን አይዲያውን ነው ማሳያችሁ። ሶ ዩዘር ኔም አለ፣ ፈርስት ኔም አለ፣ ከዛ ላስት ኔም አለ። እንደገና ኢሜል እና እንትን አለ ዩዘር ኔም። ኢሜል ከየትም ልናገኝ አንችልም። በኋላ ላይ I will show you እንዴት እንደምታገኙ። ሌላኛው ጌት ዩዘር ብዬ እንትን ዲፋይን ያደረኩት ዩቲል ሜተዶች ናቸው። ጌት ዩዘር ማለት ዩዘር አይዲውን ሰጥቼው ዩዘር ሞዴሉን ያገኝልኛል ማለት ነው። ሁለተኛው ጌት ዩዘር ባይ ዩዘር ኔም ነው። የምንጠቀመው አይመስለኝም it's just ዲፋይን ስላደረኩት ነው። ሶስተኛው ክሬት ዩዘር ነው። ሁሉንም የዩዘር ዳታ ሰጥቼው ክሬት ያደርግልኛል ማለት ነው። ከዛ ዩዘሩን ይመልስልኛል። አፕዴት ዩዘር አለኝ እዚህ ጋር አፕዴት የትኛውንም ፊልድ ብንሰጠው አፕዴት እንዲያደርግልኝ። ከዛ ዲሌት አለኝ። እዚህ ጋር ምንም ማጂክ የለም። ሁለተኛ ግሩፕ የሚባለው ነገር ነው። ግሩፕ ላይ is just እንዳልኳችሁ አይዲ፣ ኔም፣ ፕራይስ እና ዲዩሬሽን። ዲዩሬሽን ምንድነው? ለስንት ቀን ነው ይሄ ፕራይስ የሚያገለግለው? አሁን ለምሳሌ ብዙ ጊዜ ለ30 ቀን 50 ብር ሊሆን ይችላል አይደል? እንደዛ አይነት ነገር እንሰጠዋለን። ከዛም በኋላ ጌት ግሩፕ አለኝ። የግሩፕ አይዲውን ሰጥቼው ጌት ግሩፕ ያደርግልኛል። ሁለተኛው ክሬት ግሩፕ ያደርግልኛል። ሶስተኛው ጌት ኦል ግሩፕስ። ይሄን የምንጠቀመው መቼ መሰላችሁ? ልክ ስታርት ሲል ዩዘሩ ሁሉንም ግሩፖች ማግኘት አለብን። እኛ ጋር ከሁለት ወይ ከሶስት ባይበልጥ ጥሩ ነው ለዚህ ቦት ማለት ነው። ሌላኛው ዲፍ ከዛ አፕዴት ግሩፕ ነው። I don't think we gonna use this። ይሄንንም የምንጠቀመው አይመስለኝም። ግን ለጊዜው ምን ማድረግ አለብን? ዩዘር ክሬት ማድረግ አለብን አይደል? ግሩፕ ክሬት ማድረግ አለብን። እሱን እንዴት ነው የምናደርገው? ልክ ግሩፕ ክሬት ካደረጋችሁ በኋላ ግሩፓችሁ ውስጥ ሄዱና የዩዘሩን አይዲ ለማግኘት በጣም ቀላሉ ሜተድ ይሄን ቦት አድ ማድረግ ነው። ሌት ሚ ጀስት ሾው ዩ። ሪሙቭ ላድርገውና ድጋሚ አድ ሳደርገው አሁን አድ ዩዘር ብዬ አይዲ ቦት ብዬ ሰርች አደረኩት። አይዲ ቦት ሰርች ሆነ ማለት ነው። ልክ ሳስገባው እንደዚህ አይነት ሜሴጅ ይልክልኛል። ስለዚህ አይዲውን ይሰጠኛል ማለት ነው። የግሩፑን አይዲ ቻትና የግሩፑን አይዲ ኮፒ አድርጌ እዚህ ጋር መጥቼ ግሩፕ ክሬት ማድረግ አለብኝ ዳታቤዝ ላይ። እሱን በኮድ ባደረገው የተመረጠ ነው መጀመሪያ። ካልሆነ ዳታቤዛችሁ ላይ ሄዳችሁ ወይም ደግሞ ቦታችሁ ላይ አዲስ ፋንክሽናሊቲ አድርጋችሁ ማድረግ ትችላላችሁ። ግን እኔ ቱዴይ እንደዛ አላደረኩም። ስለዚህ ኮንስታንትስ
ኢምፖርት ኦል መጀመሪያ ማድረግ አለብኝ ምክንያቱም ዳታቤዝ ላይ ኮኔክት ያደረኩት እዚህ ውስጥ ነው ኮኔክት የሚለው ነገር ያለው እዚህ ውስጥ ነው you see ከዛም በኋላ እዚህ ውስጥ እጄ from models.group import all ድጋሚ ማለት ነው create group የሚለው እዚህ ላይ ይመጣል ማለት ነው ሶ ግሩፓችን ስሙ ምንድነው እዚህ ጋር hey private channel ሶ hey private ልበለው ግሩፑን ግሩፕ ኔሙ ማለት ነው እዚህ ጋር እያያችሁት ከሆነ መጀመሪያ አይዲ ይቀድማል ኦኬ ሶሪ ማይነስ ምናምን ነው ግሩፕ አይዲው ከዛ ይሄ ፕራይቬት ሆነ ከዛም በኋላ ዲዩሬሽን ፕራይስ ነው ፕራይሱ 100 ብር እናድርገው ለመች ለ30 ቀን በየ30 ቀኑ 100 ብር ይከፍላል ማለት ነው ሶ እንደዚህ ክሬት አደረኩት አሁን ይሄ ግሩፕ የሚባል ክሬት አድርጌልሃለሁ ይለኛል እኔ ዳታቤዝ ላይ ሄጄ ማየት እችላለሁ ማለት ነው ይቅርታ እዚህ ጋር መጥቼ የሞንጎዲቢ ላይ ዳታቤዝ ላይ ቢሄድ ምክንያቱም እዚህ ጋር ክሬት አደረኩት በኮዴ ማለት ነው ሶ እዚህ ውስጥ ላገኘው ይገባል ሮዝ ኮሌክሽን አለኝ ልክ ሮዝ ኮሌክሽን ሚል ሳይ ቴስት ሚል ነው ክሬት የሚያደርግልኝ ለጊዜው እሱን መቀየር ትችላላችሁ ከን የትኛው ኮድ ላይ ነኝ ያ ሌላ ዳታቤዝ ነው አክቹሊ እየተጠቀምኩኝ ያለሁት እኔ አሁን ከረንትሊ እሱን ደግሞ ማገኘው ይሄን ሎግ አውት ማድረግ አለብኝ ኦኬ እሱን ሎጊን ሳደርግ አሳያችኋለሁ ሶ አሁን ክሬት አድርገናል ማለት ነው የመጀመሪያ ግሩፓችን ሶ ጨርሰናል ስራችን ግሩፕ ክሬት አንድ ግሩፕ ብቻ ላይ እንሰራለን ለዛሬ ሁለት ከፈለጋችሁ እዚህ ጋር እንዳሁኑ ሁለቴ ክሬት ማድረግ ነው እስካሁን እየተወዛገበ ያለ ሰው አለ I mean I hope አብዛኛችሁ ልትወዛገቡ ትችላላችሁ ግን I don't know if እጅ ካወጣችሁ ያው you can anytime ማስቆም ትችላላችሁ ሶ እኔ ሞንጎዲቢ ላይ በገባ አገኘዋለሁ ማለት ነው ያንን የክሬት ያደረኩትን ዳታ ማለት ነው እሱም ግሩፕ ነው ግሩፑ ምንድነው hey private ነው የሚለው ኔሙ አይዲው ደግሞ ማይነስ ብዙ some chunky numbers ከዛ 100 ብር ነው ፕራይሱ ዲዩሬሽኑ ለ30 ቀን እሱን ዳታቤዝ ላይ አገኘዋለሁ the next thing ምንድነው ያረኩት ትራንዛክሽን የሚባለውን ቴብል ክሬት ማድረግ ነው ትራንዛክሽን ለመቼ ነው የሚጠቅመን ካላችሁኝ ልክ ዩዘሩ ፔይ ሊል ሲል እኛ ቻፓ ፔመንት ሊንክ ከማድረጋችን በፊት ኢኒሻላይዝ እናደርገውና ከዛም በኋላ ነው የምንቀበለው ማለት ነው why is I'm not getting okay I don't know የትኛውን ዳታቤዝን እየተጠቀምኩኝ እንደሆነ actually እዚህ ውስጥ ግን አለ ዳታው for sure so ይሄንን ከከፈት ብዙ ኤክስፖዝ ማድረገው ዳታ ስላለ ነው I'm sorry ለዛ ነው ማልከፍተው ዶቲን ፋይሌን አልከፍተውም እዚህ ውስጥ መቀየርም ማልችለው ነገር ሊኖር ስለሚችል ማለት ነው so የመጀመሪያው ትራንዛክሽን ምንድነው ትራንዛክሽን አይዲ አለ UUID ፊልድ ነው የምጠቀመው ጀነሬት ማድረገው ነው እዚህ ጋር እንደምታዩት ጀነሬት ለማድረግ UUID የፓይተን ቢልት-ኢን ሞጁል ነው UUID ምንድነው ዩኒቨርሳል ዩኒክ አይደንቲፋየር just ብዙ እንትን ወደ 11 2 3 ይሄ 12 ከዛ 8 12 ሲደመር 8 20 ወደ 32 እንትን ማለት ነው ካራክተር ሶ ዩዘር አለኝ አማውንት አለኝ ስታተስ ፔመንት ምናምን ይሄን ቼክ ኢት አውት ጋይስ ፕሊዝ ኢትስ በጣም ስትሬት ፎርዋርድ ክሬት ያደርጋል ይሄ ሁሉንም ትራንዛክሽን ይሄ ያገኛል ይሄ አፕዴት ያደርግልኛል ምናምን ይሄ ደግሞ ዲሌት ማለት ኢትስ ጀስት በጣም ስትሬት ፎርዋርድ ሌላው ሜምበርሺፕ ነው ሜምበርሺፕ ላይም እንደዚህ ሜምበርሺፕ ላይ የሚለየው አንድ ነገር ብቻ ነው እሱም ቫሊድ ነው እንደሚለው በየማጣራበት ማለት ነው እሱንም ሜምበርሺፕ አገኝና የሜምበርሺፕ ኢንድ ዴት ከዛሬ አለመብለጡን ማለት ነው ከዛሬ ካነሰ ምን ይሆናል ማለት ነው ፎልስ ነው ማለት ነው ምክንያቱም ኦሬዲ ኤክስፓየር አድርጓል ማለት ነው እሱም ብቻ ነው ቼክ ማድረግ እዚህ ጋር ሶ ይሄ ነው ያለው ነገር እንትን ሞዴሌ ላይ apparently oh shit እኔ ጋር መብራት አፈው I don't know if we are going to continue this ግን let's just continue እስካለን ድረስ the next thing ምንድነው የምናደርገው ከዚህኛው
ከዚህኛው ዳታ ሞዴል እንትን ይታለ ሜን ከሜን ውስጥ ስታርቱን እንወስዳለን። ስታርት እዚህ ጋር ስታርት ምን እንደሚሰራ አሳያችኋለሁ ማለት ነው። ያው ስቶፕ ማድረግ ስላልፈለኩኝ ነው አክቹሊ። ስታርት ውስጥ ገብቼ ነኝ። ስታርታችን ምን እንደሚመስል ላሳያችሁ። የመጀመሪያ ስታርት ስናደርግ ይሄን ኮድ ስጽፈው ብዙ እንትን ብየዋለሁኝ እና እዚህ ጋር አሁን ከላይ ያሉትን ኢምፖርቶች ጀስት አምገነ እና ላስረዳችሁ ምን ምን ኢምፖርት እንዳደረኩኝ። መጀመሪያ ኢምፖርት ያደረኩት ዴት ነው። ዴት ደግሞ በእንትን በኋላ ላይ ሜምበርሺፕ ክሬት ሳደርግ ስለምፈልገው ነው። ለዴት 30 ቀን እና ዛሬውን የሚለውን ነገር ማለት ነው። ሁለተኛ አፕዴተር ነው። እዚህ ጋር አፕዴተር ቀደም ያሳየዋችሁ ነው። አፕዴተር እና ኮማንድ ሃንድለር ማለት ነው። ኮማንድ ሃንድለር ለሃንድል ለማድረግ ነው። ሜሴጅ ሃንድለር ደግሞ ሜሴጆችን ሃንድለር ለማድረግ ነው። ግን አልፈልጋቸውም እነዚህ ናቸው ለጊዜው ማለት ነው። እነዚህም አሉ ግን let's just talk about it ማለት ነው። መጀመሪያው ነገር ቬሪፋይ የሚለው ነገር እሱ ይቆየን ትቆየን። መጀመሪያ ልክ ዩዘሩ ልክ ስታርት ሲል ግሩፖችን ሁሉንም እናመጣለን። ከዛ ዩዘር ዲቴይሉን እንትን እንላለን ማለት ነው። የዛን ዩዘር ከሌለው ይሄ ሰውዬ ዩዘር ክሬት እናደርግለታለን ማለት ነው። እዚህ ጋር ካለው በቃ ክሬትም ካደረግን በኋላ ይሄን ካለፍን በኋላ ኪቦርድ እናዘጋጃለን። ኪቦርዱ ኢንላይን ኪቦርድ ነው። ኢንላይን ኪቦርድ ማለት ምንድነው? እዚህ ጋር ቦት ላይ አይታችሁ ከሆነ እቺኛቷ በተን ኢንላይን ትባላለች። ኢንላይን ኪቦርድ በተን እሱም የጌሙን የግሩፑን ኔም እና የግሩፑን አይዲ እዚህ ጋር ወስዳለሁ ማለት ነው። ኮልባክ ዳታ ማለት ልክ ይሄ ሲነካ ለእናንተ የሚታየው ፔይ የሚለው ነው። እኔ ጋር የሚታየው ግን እቺኛቷ ናት። እቺ ስትሪንግ ማለት ነው። እቺን ስትሪንግ ደግሞ እኔ በኋላ ሃንድል አደርጋታለሁ ማለት ነው። ከዛ ኢንላይን ኪቦርድ ከሰራን በኋላ ማርክአፕ እናደርጋለን። ለቴሌግራም ለመላክ ጀስት ማርክአፕ ማለት ዳታውን ኢንኮድ እንደማድረግ አይነት ነገር ነው። እሱን ኤፒአይን ብታዩት በጣም ትረዱታላችሁ። ከዛ ዌልካም ሜሴጅ የሚለውን ዩዘር የሚለውን ሪፕሌስ አደርገዋለሁ ማለት ነው። እዚህ ጋር ዩዘር የምትለው አለች አይደለ? ዌልካም ሜሴጅ ላይ ዩዘር የምትለዋን በፈርስት ኔም ሪፕሌስ አደርገዋለሁ ማለት ነው። as soon as I did that just response ሰጥቷለሁ ማለት ነው። let's just try ይሄንን python main.py ልክ main.pyያችን ላይ ስታርት ስለው አሁን ያረኩትን ነገር ኦኬ አይ ቲንክ እዛኛው ላይ ረን የሆነ ከሆነ ያ ተርሚኔት ያደርጋል። ያ ሁለት ቦት ረን ማድረግ ስለማትችሉ ነው። አንድ ኢንስታንስ ኦፍ ቦት ሁለት ቦታ ረን ማድረግ ትችሉ ማለት ነው። as you can see እዚህ ጋር በስርዓት መጣ ማለት ነው። እዚህ let's try it again ልክ ስታርት ስንለው ዌልካም ቱ ግሩፕ ማስተር ምናምን ብሎ አመጣለን ማለት ነው። እዚህ ጋር እቺ ሄይ ፕራይቬት የሚለው ለእናንተ ሄይ ፕራይቬት ይሆናል። ለእኔ ግን የሚታየው የግሩፑ አይዲ ነው ማለት ነው። ለኮዴ ግሩፕ አንደርስኮር ብዬ ግሩፕ አይዲውን ሰጠሁት። ይህን ደግሞ በኋላ ካች ለማድረግ እንዲመቸኝ ማለት ነው። ግሩፕ አንደርስኮር ብሎ የፈለገ ነገር ቢመጣ ይሄ የእችኛቷ ክሊክ ናት ብዬ ስለማስብ ማለት ነው። ከዚህ ቀጣይ ምንድነው ማድረገው? ይሄኛው ሲነካ ሃንድል የሚያደርግልኝ ነው የምፈልገው። እሱን ደግሞ ምንድነው ያደረኩት እኔ main.py ውስጥ select group የሚል አለኝ። select group select group ለዋለኝ select group ምንድነው የሚያደርገው? መጀመሪያ ኩዌሪ ስለሆነ አሁን ይሄ በተን ክሊክ ስለተደረገ በተኑን አንሰር ማድረግ አለብን ለቴሌግራም። ኦሬዲ ሪሲቭ አድርገነዋል ኦኬ ብለን ቴሌግራም እንነግረዋለን። ከዛ በኋላ ግሩፕ አይዲውን እንወስዳለን። ከየት ከግሩፕ አንደርስኮር ብለን አይደል የሰጠነው እዚህ ጋር ግሩፕ አንደርስኮር ስላለ በአንደርስኮር ስፕሊት እናደርጋትና አንደርስኮር ሁለተኛዋን እንወስዳለን ማለት ነው። ከዛ ኮንቴክስታችን ውስጥ ይሄንን በኋላ ዳታውን ስለምንፈልገው ስቶር እናደርጋለን። ይሄ ዩዘር ይሄ ዳታ ጋር ነው ኢንተራክት እያደረገ ብዬ እንዳስብ ዩዘር ዳታ ማለት አሁን ከዚህ ልክ ከወጣውን እቺ ነገር ሎስ ስለማድረጋት ይሄንን ሴቭ የማደርግበት ዲክሽነሪ አይነት ነገር ነው። ዲክሽነሪ ስለሆነ ግሩፕ አይዲ ቤሳ እንትን ስለው
የአሁን ኢንተራክት የሚያደርገውን ዩዘር በዛ ኪ ይሄንን ሴቭ ያደርግልኛል ማለት ነው። ሶ the next thing እንዳልኳችሁ የፔመንት ሜተዶቹን ስም እንትን ያሳየኛል ማለት ነው። ሶ ከዛም በኋላ ያንን ሜሴጅ ሪፕላይ ያደርገዋል። that's all እዚህ ጋር ኤዲት ሜሴጅ ነው የሚያደርገው actually ኢንስቴድ ኦፍ ሪፕላይ ከሚያደርግ ኤዲት ነው የሚያደርገው ማለት ነው። ሶ እዚህ ጋር መተን ሃንድለራችን ውስጥ እንሰጠዋለን ማለት ነው ሃንድል እንዲያደርግልን። ይሄ ሬጌክስ ነው የተጠቀምነው። አሁን ደግሞ ሬጉላር ኤክስፕሬሽን ምን እንደሆነ ማታውቁ ካላችሁ ፕሊዝ ሪድ አባውት ኢት። ምን ነው የሚያደርገው አሁን ስትሪንጉ ግሩፕ አንደርስኮር ብሎ የፈለገ ነገር ቢመጣ ሃንድል እንዲያደርግልኝ እዚህ ጋር እየነገርኩት ነው። ፓተርኑ እንደዚህ ከሆነ ይሄንን ኮል አድርግልኝ፣ ይሄንን ነገር ጥራልኝ አልኩት። ይሄ ማለት ነው። ሶ ሌትስ ትራይ ኢት ሲ አሁን ልክ እዚህ ጋር ስንመጣ ይሄ ፕራይቬት ሚለውን ክሊክ ስናደርገው ምን ያደርግልናል መሰላችሁ? እኔ ጋር ደርሶ እዚህ ጋር ደርሶ ኤዲት ነው የሚያደርገው ፋይሉን ማለት ነው። ይሄ ማለት ምንድነው? ይሄኛው እንትን ኢንስቴድ ኦፍ አዲስ ሜሴጅ ከሚልክ ኤዲት ያደርግልኛል ማለት ነው። ሶ ስታርት ይበለውና ድጋሚ እንትን ልበል። ሶ አሁን አይታችሁት ከሆነ ምን እየተፈጠረ እንደሆነ ዩሮ ነው አቦቲታ። ሶ ለዛ ፕሊዝ ዌት የሚል ነገር ሜሴጅ መላክ ፈለኩኝ ነው በየመሃሉ። ሶ እሱን ለማድረግ እኔ ፓይተን ራፐር የሚባል ነገር አለ። ራፐር ምንድነው? ዴኮሬተር ምናምን የምንለው ነገር ነው። እሱን አድቫንስድ ላይ እንሰጠዋለን ኮርስ ብየዋለኝ። ግን ለጊዜው ጀስት ራፐሩን ላሳያችሁ ምን እንደሚያደርግ። ልክ ራፐር እዚህ ጋር ዲፋይን አድርጌ ይሄንን ነገር አይታችሁት ከሆነ አላውቅም ፓይተን ላይ አት ተብሎ ይሰጣል። ፍላስክ ምናምን የምትጠቀሙ ከሆነ እንደዚህ ሲደረግ ይሄ ፈንክሽን የሚጠራው እዚህ ውስጥ ነው ማለት ነው። እዚህ ውስጥ እቺ ጋር ትጠራለች እቺ ፈንክሽን። ግን ከዛ በፊት እኔ ፕሊስ ዌት ብዬ ሴንድ አደርግና ኤረር ሜሴጅ ወስዳ ዲሊት አደርጋለሁ እዚህ ጋር። እሺ ሌትስ ትራይ እስኪ እንትን ቴስት ላይ እንሂድና ጀስት ድጋሚ ቴስት ላይ እንስራውና ልክ እዚህ ጋር ስናደርግ ፕሊስ ዌት የሚል ይመጣል። ከዛም በኋላ እሺ ፕሊስ ዌት ከዛ ፈንክሽኑ ረን ይሆንና ፕሊስ ዌቷ ዲሊት ትሆናለች ማለት ነው። ሶ እያንዳንዱ ላይ አክቲቪቲ እንዳለ ለማሳወቅ ብቻ ፕሊስ ዌት የሚለውን ነገር እዚህ ጋር ያደርግልኛል ማለት ነው። ሶ እዚህ ጋርም ስነካ ፕሊስ ዌት ብሎ ይመጣል። ከዛ ይቀየርልኛል ማለት ነው። አትሊስት ኢንተራክሽን እንዳለ ቦቱ እየሰራ እንደሆነ ያሳውቃቸዋል ኢንስቴድ ኦፍ ፕሊስ ከሚሆን ማለት ነው። አሁን እስከዚህ ሄድን፣ ፔመንት ሜተዳችን ድረስ ሄድን አይደለ? ፔመንት ሜተዱ ምናምን እዚህ ጋር ፕሪንት አደረግልን ማለት ነው። ይሄኛው ፔመንቱ አሁን ለኛ የሚታየው እዚህ ጋር ቻፓ ተብሎ ነው አይደለ? ለኮዱ ግን የሚታየው እንዴት ነው? ለኮዱ ቻፓ ተብሎ ሳይሆን ፔመንት አንደርስኮር ቻፓ ብሎ ነው የሚታየው። ዲፈረንሱ። ከዛ በኋላ ላይ እንደዚህ ፓተርኑን ቼክ ማድረግ እንችላለን ማለት ነው። ኢንስቴድ ኦፍ አሁን ግሩፕ ከምንለው እዚህ ጋር ፓተርኑን እንትን ማድረግ እንችላለን፣ ፔመንት ማለት እንችላለን። እሱን ደግሞ ፔመንት ሃንድለራችንን እናምጣና እንየው። ፔመንት ሃንድለራችን የትኛው ነው? ከዛ እዚህ ጋር ሰሌክት ግሩፕ ካደረግን በኋላ ሰሌክት ፔመንት ፔመንት ሜተድ። አሁን እዚህ ጋር I don't know if we are able to do the Stripe payment ግን let's just እዚህ ጋር እናንብበው ይሄን ነገር እናንብበው ላይ ላስረዳችሁ መጀመሪያ። አሁንም እዚህ ጋር ምን እናደርጋለን? ልክ ኮልባክስ ዌሪ ሲመጣልን ይሄ ቴሌግራም ደርሶናል ይሄ ነገር ብለን ለቴሌግራም እንነግራለን። ከዛም በኋላ ግሩፓችንን ጌት እናደርጋለን። እንዴት ነው ጌት እናደርገው? እዚህ ጋር አይታችሁ ከሆነ ኮንቴክስት ሃንድለራችን ላይ እዚህ ጋር ሰተነው ነበረ። እዚህ ጋር እንቀበለዋለን ማለት ስለማን ግሩፕ እያወራ እንደሆነ ለማወቅ። እሱ ግሩፕ ከሌለ ይሄ ግሩፕ ኖት ፋውንድ ብለን እናወራለን። ምክንያቱም ግሩፑ የሌለው ላይ ምንም እንትን ስለማንል። ከዛ ቦት ዩዘር ኔሙን እንወስዳለን። ልክ ቦት ዩዘር ኔሙን ከወሰደን በኋላ ፔመንት ሜተዱ የትኛው እንደሆነ ከኩዌሪ ዶት ዳታ ወይም ደግሞ እችኛቷ ኩዌሪ ትባላለች። ዶት ዳታው ደግሞ ከጀርባው ያለው አሁን ለምሳሌ ኤችቲኤምኤል ላይ ኤ ታግ ላይ ከስር እንደምንጽፈው ማለት ነው፣ ሊንክ ብለን እንደምንጽፈው አይነት ነገር ነውና ከዛ ይሄን ካገኘን ትራንዛክሽን ክሬት ማድረግ እንችላለን ማለት ነው። በዚህ ሰዓት ትራንዛክሽኑ ፔመንት ሜተዱን ምናምን ስላገኘን እዚህ ጋር ሁሉን ነገር ሰተነው ትራንዛክሽኑ ክሬት ማድረግ ይሄ ለኛ ዳታቤዝ ነው። ሶ ፔመንት ሜተዱ ቻፓ ከሆነ ቻፓ የሚያስፈልጋቸውን ዳታዎች እዚህ ጋር እንጽፍና አሁን ለምሳሌ ቻፓ የሚያስፈልጋቸው እንዴት ነው የምታውቀው ካላችሁኝ እዚህ ጋር ቻፓ ላይ ሂጄ ኤፒአይያቸው ላይ ልክ አክሰፕት ሜተድ ላይ መጣና አክሰፕት ምን እንደሚያደርግ አያለሁኝ ማለት ነው። ሶ እዚህ ጋር
አክሰፕት የሚያደርጋቸውን ነገሮች አሉኝ። ሶ ጋይስ ዲስክሌመር ፒሲ ሊዘጋ ይችላል። እዚህ ጋር የምታዩት ባትሪ እንደዚህ አይደለም። ሶ በማንኛውም ሰዓት ከዘጋ አም ሪሊ ሶሪ። ሌላ ጊዜ ይህን ሴሽን እንቀጥላለን፣ ግን ጀስት ቱ ሌት ዩ ኖ። ሶ የቻፓ ሜተዶቹ እነዚህ ናቸው ማለት ነው። ሶ ይሄንን እኛ የምንፈልገውን ዳታ እዚህ ጋር ፊል አውት አድርገን እንሰጠዋለን ማለት ነው። ሶ ይሄን ከሰጠነው በኋላ ስታተሱ ፔመንት ስታተሱ ሰክሰስ ከሆነ ኖ ያ እዚህ ጋር ኢኒሻላይዝ ካደረግን በኋላ የሰጠነው ዳታ ሰክሰስ መሆኑን እንዴት ነው የምናውቀው? እዚህ ጋር ሪስፖንሱን ስታዩት ዳታ ሰክሰስ ካለች ኦልሬዲ ትክክል ነው ማለት ነው። ሶ ትክክል ከሆነ እኛ ጋር ይሄንን ዳታ እቺን ቼክ አውት ዩአርኤልን ለዩዘሩ እንልክለታለን ማለት ነው። እዚህ ጋር ቼክ አውት ዩአርኤልን ከዳታ ቼክ አውት ዩአርኤል አምጥተን በበተን መልኩ እንልክለታለን። ሶ በተን አንዳንዴ ሰውየው እምቢ ካለው ድንገት ዩአርኤሉንም አብረን እንልክለታለን ማለት ነው። እዚህ ጋር ፔይ ሜሴጅ ላይ አይታችሁ ከሆነ ፕሊዝ proceed with your payment either by clicking the pay button or click the link below ብዬ እዚህ ጋር HTML ጻፍኩለት። HTML መጻፍ ይቻላል በቴሌግራም ሜሴጅ ላይ፣ ግን ትንሽ የታግ ነው የሚፈቀደው። ኤ ታግ፣ ቢ ታግ አላ ቦልድ ለማድረግ ኮድ ለማድረግ ኮድ ለመጻፍ ኮድ የሚለውን ታግ ምናምን ነው። እሱም አንብቡት። ሶ እንደዚህ ካረኩ በኋላ ፓርስ የምታደርገው በኤችቲኤምኤል ነው ብዬው ልክለታለሁ። ከዛ አለቀ። ሶ ይሄንንም ሌትስ ትራይ ኢት። ሶ ናው ቴሌግራም ቦታችን ላይ ሄደን አሁን እዚህ ጋር ቻፓን ብንመርጠው ምን ያደርግልናል? ፕሊስ ዌት ማለት አለበት ማለት ነው። ሶ አክቹሊ እዚህ ጋር እንትን ስለዘጋውኝ ላይመጣ ይችላል ማለት ነው። ዋን ኮንቴክስት ግሩፕዋንም ስለማይዝልኝ ከስታርት ነው መጀመሪያ ያለብኝ። ሶ ስታርት ስለው ፕሊስ ዌት ይላል። ከዛ ዌልካም ሜሴጅ ያመጣል። ፕራይቬት ሜሴጅን ክሊክ እናደርገዋለን፣ ፕራይቬት ግሩፕን። ከዛም በኋላ ቻፓን እንመርጣለን። አሁን ቻፓ እዚህ ጋር መስራት አለበት ማለት ነው። ቻፓ ሊንክ መላክ አለበት። ወይ ዘር ሊንክ ይልክልኛል ክሊክ ሂር ብሎ፣ ካልሆነ ደግሞ በተን ይልክልኛል ማለት ነው። something happen መሰለኝ። ኦኬ አሁን እዚህ ጋር ምን እየተፈጠረ እንደሆነ ላየው አልቻልኩም። እዚህ ጋር ኮሜንት ነው። ሶ please wait, hey private ቻፓ ቻፓ I don't know እየሰራ አይደለም ይሁን አላውቅም። but for some reason እምቢ ያለኝ ስለሆነ let's get back to the old code። ይሄ ይሰራል አትሊስት፣ ግን the same thing ነው። ይሄም ካልሰራ I think it's my internet problem ሊሆን ይችላል። የኔ VPN ብሎክ የሚያደርጋቸው ብዙ ብሎክ የሚያደርጋቸው ነገሮች አሉ። ይሄ ካልሰራ I don't know, I can just share you the code and you can try it. ያ ይኸውና ፕሊዝ ፔይ ብሎ እዚህ ጋር ያመጣልኛል። ልክ ፔመንቱን ልክ ፔይ ሳረግ ወደዚህ ወስደኝና ፔይ እንዳረግ ያመጣልኛል ማለት ነው። ሶ ከዚህ በፊት ሌትስ ቶክ አባውት something ከዚህ በኋላ የሚመጣው ነገር ማለት ነው። ሶ ልክ ከዚህ በኋላ የሚመጣው ሪዳይሬክት የሚያደርገው ወደዚህ ነው። ወደዚህ ወሬ ቴሌግራም ዶት ከዛ ወደ ቦት ዩዘር ላይ ስታርት ብሎ ትራንዛክሽን አይዲ ነው የሚመጣልን ማለት ነው። ሶ እዚህ ጋር እኛ ስታርት ስንለው የተለየ ነው ማለት ነው። እዚህ ጋር ስታርት ምንላትና እቺ የተለየች ነው ማለት ነው። ይሄ ምን ይባላል? ዲፕ ሊንኪንግ ይባላል ቴሌግራም ላይ። እንደዛ ብታደርጉት አዲሽናል ዳታ ለማለት ስትፈልጉ ወይም ደግሞ የሆነ አሁን ለምሳሌ ብዙ ጊዜ ሪፈራል አይነት ቦቶች ስታያቸው ስታርት በሉት ይሄን ንኩት ምናምን የሚባለው ይሄ ስታርት እዛ ጋር ኢንተግሬትድ ስለሆነ ማለት ነው። እቺ ስታርት እና እቺ ስታርት የተለየች ነው። ለዛ just understand that. so አሁን ልክ ብንከፍል ይሄንን 1 2 3 ከዛ just እዚህ ኢሜል ኤዲት እንዲያደርግ ተናግሮታችሁ ብዙ ጊዜ ከፈለጋችሁ ግን ችግር የለውም። ልክ ፔይ ስለው አሁን ፔመንቱን ጨርሶ ወደዚህ ወደ ቴሌግራም ቦት ይመጣል። ስታርት የሚለው ነገር ይለያል ማለት ነው። እዚህ ጋር እሺ አሁን ልክ ፔመንት ጨረሰ፣ ከዛ ወደ እኔ ቦት ይመለሳል። ስታርት የሚለው ነው ያያችሁታ ይዞ የመጣውን ዳታ
አሁን እቺን ዳታ ወደ እኔ ቴሌግራም ይልካታል ማለት ነው። እሷን ሃንድል የምናደርግበት ቅድም ያጠፋዋት ኮድ ምን ትባላለች? እዚች ጋር ሲኤምዲ ብዬ የመጣው ሜሴጅ በስፔስ ከፍለዋለሁ። ይሄ እንዴት ነው ቴሌግራም ላይ የሚመጣው? ለእናንተ ባይታያችሁ ለኮዱ ግን የሚመጣው ስታርት ስፔስ ብሎ ይሄንን ነው የሚያመጣው። እንዲህ ብሎ ነው የሚያመጣው ለቴሌግራሙ ማለት ነው። ሶ ይሄንን ስፔስ እንከፋፍለውና ከአንድ ከበለጠ ማለት ይሄ ሰውዬ ቬሪፋይ ያደረገ ነው ብዬ ነው የማስበው፣ ሌላ ስራ ስለሌለብኝ ማለት። ስለዚህ ቬሪፋይ ሜተድ የሚባል ነገር ክሬት አደርጋለሁ። እንዴት ነው ቬሪፋይ ማድረገው የምትሉት ከሆነ መጀመሪያ እቺኛቷን ትወስዳላችሁ። ስታርትን ትተዋትና አሁን ወደዚህ ትመጣላችሁ። ሶ እቺን ይዛችሁ ከዛም በኋላ ትራንዛክሽናችን ውስጥ የኛ ትራንዛክሽን ክሬት ያደረግነው ውስጥ እሷን ጌት ታደርጋታላችሁ በትራንዛክሽኑ ማለት ነው። ልክ ካገኛችሁት በኋላ ካላገኛችሁት ያን ትራንዛክሽን ይሄ ትራንዛክሽን ስህተት ነው ኩድንት ፋይንድ ብላችሁ ለዩዘር ትልካላችሁ። ከዛ እዚህ ሪተርን ታደርጋላችሁ። ግን ትራንዛክሽኗን ካገኘናት የመጀመሪያው ስራችን ቬሪፋይ ጌት ብለን እዚህ ጋር ቻፓ ቬሪፋይ እናደርገዋለን ማለት ነው። እሱ እንዴት ነው የሚሰራው? ቻፓ የራሱ የሆነ ቬሪፋይ ሜተድ አለው እዚህ ጋር ቬሪፋይ ፔመንት። እሱ ደግሞ ኤስዲኬ ውስጥ የፓይተን ኤስዲኬ ውስጥ ኦልሬዲ ቢልቲን ነው ማለት ነው። ሶ እሱ ሪስፖንድ የሚሰጠን ነገር ይሄ ነው፣ ዳታው ሰክሰስ መሆኑን ይሄ ኤፒአይ በትክክል ተሰርቶላል ይላል። ሁለተኛው እዚህ ጋር ስታተሱ ሰክሰስ መሆኑን ማየት አለባችሁ። የዚህኛው ነው እዚህ ይሄኛው የመክፈሉ ነው። የላይኛው ደግሞ የኤፒአይ ኮሉ ወይም ቻፓን ልክ ስንጠራው በስርዓት እንደመጣና እንዳልመጣ የሚነግረን ነው ማለት ነው። ሶ እዚህ ጋር ታችሁት ከሆነ ጌት ስታተስ ሰክሰስ ኤንድ ቬሪፋይ ቻፓ ዳታ ከዛ ስታተስ ዳታ እቺኛቷ ከዛ ስታተስ እዚህ ውስጥ እሷ ሰክሰስ ከሆነች በስርዓት መጥቷል ማለት ነው። ያኔ ትራንዛክሽን አፕዴት እናደርጋለን። እንዴት አድርገን ስታተስ ነው ወደ ሰክሰስ። ለምንድን ነው ያደረግነው? እዚህ ጋር ክሬት ስናደርግ ቅድም ፔንዲንግ ብለን ያደረግነው ክሬት ትራንዛክሽን ብለን ፔንዲንግ ነበረ፣ ምክንያቱም አልጨረስነው ነበረ ስታተሱ ማለት ነው። ሶ ስታተሱ አሁን አለቀ። ሶ ቀጣይኛው ደግሞ ሜምበርሺፕ ክሬት አደርጋለሁ። ሜምበርሺፕ አሳየቻችሁ እንደሆነ ቅድም ካስታወሳችሁ ሜምበርሺፕ እዚህ ጋር ሜምበሩ ቫሊድ መሆኑን አለመሆኑን የምናረጋግጥበት ማለት ነው። ሶ ሜምበርሺፕ ክሬት እናደርጋለን። ክሬት ካደረግን በኋላ ሜምበርሺፕ ኢንቫይት ሊንኩን እንልክለታለን ማለት ነው ለሰውየው። ጀስት በጣም ኢዚ ነው እዚህ ጋር የምታዩት ነገር። ሶ ሌትስ ጀስት ፔይ ካደረግን በኋላ እዚህ ጋር ሪዳይሬክት እንበል። ሶ ልክ እዚህ ጋር ስናደርገው ወደ ቴሌግራም ውስጥ ስታርት ብሎ ይመጣል። ለኛ አይታየም አሁን ያቺ አይዲዋ ማለት ልክ ስታርት ስንለው ፕሊስ ዌት ብሎ ቬሪፋይ ያደርጋል የቻፓ ላይ ማለት ልክ ቬሪፊኬሽኑ ትክክል ከሆነ your payment has been received ትክክል ነው ማለት ነው። ከዛ ኢንቫይት ሊንክ ልከልናል ጆይን አድርግ ይለዋል። አሁን ከዚህ በኋላ ያለችዋ ምንድነው የሚሰራው ካላችሁት ቅድም አይታችሁ ከሆነ ክሬት ስታደርጉት ሪኩዌስት እዚህ ጋር ማኔጅ ግሩፕ ላይ ኢንቪቴሽን ሊንክ ክሬት ስታደርጉ ሪኩዌስት አፕሩቫል አድሚን አፕሩቫል የሚል ነገር አስገቡ ብያችሁ ነበር። ሶ ያቺ እንዴት ነው የምትሰራው ካላችሁኝ አሁን እዚህ ጋር ኦልሬዲ እኔ የግሩፑ ሜምበር ነኝ። የግሩፑ ሜምበር ወደ አልሆነ አካውንት ገብቼ ልሞክረውና ላሳያችሁ። አሁን ቴስት ክሬት እናድርግ። ከዛ ፕራይቬት እንትን ላይ እንገባለን፣ ቻፓን እንመርጣለን። ቻፓን ልክ ስንመርጥ ክፈሉ ብሎ ያመጣልና ከዛ ይጄ ከፍላለሁ። ቻፓ የቴስት ኢንቫይሮንመንቱ ላይ ስለሆነ ቴስት ኢንቫይሮንመንቱ ላይ ኮዱ ደግሞ 42000 እያለ ያልቃል ማለት ነው። የኤክስፓየር ዴሽኑ ደግሞ 1234 የሲቪቪ 123 ልክ ፔይ ስንለው ፔመንቱን ጨርሶ ኮንፊርም አድርጎልን ከዛ ወደ እንትን ያመጣልናል፣ ወደ ቴሌግራም ቦታችን ይመልሰናል ማለት ነው። ወደ ቴሌግራም ቦታችን ልክ ሲመልሰን እዚህ ጋር ኦፕን እንለውና እዚህ ጋር ስታርት ብሎ ያመጣልናል። ሶ ልክ ስታርት ስለው እዚህ ጋር ቬሪፋይ ያደርግልኛል ማለት ነው። እዚህ ጋር ፕሊስ ዌት ካለ በኋላ ቬሪፊኬሽኑ ረን እያደረገ ነው ማለት ነው። እዚህ ጋር your payment has been received please join the group so join ስለው ሪኩዌስት ቱ ጆይን ነው የሚለው እዚህ ጋር ሪኩዌስት ቱ ጆይን። ሶ እቺ ነገር አንዴ ፊክስ እናድርጋት። እኔ ጋር ኤረር እየመጣብኝ ስለሆነ እዚህ ጋር ልክ ሪኩዌስት ቱ ጆይን ሲመጣ እዚህ ጋር ኤረር እያመጣ ነው። ቻት ሪኩዌስት ኦብጀክት has not attribute of
accept yeah I remember the issue chat request እቺኛይቱ accept የሚባል ነገር የለውም ለዛ ነው እንትን ያለ ኤረር ያመጣው ማለት ነው እዚህ ጋር ኢግኖር ብየው በሌላ አካውንቴ በአድሚን አካውንቴ ኢግኖር ብየው እንደገና ሪጆይን ማድረግ ይችላል ማለት ነው እዚህ ጋር አፕሩቭ የሚል ነገር መጣ ማለት ነው አሁን ይሄ ከሰው ንክኪ የጸዳ ለማድረግ ቦቱ ሁሉን አውቶሜሽን እንዲጨርስ ማድረግ አለበት ማለት ነው ልክ እዚህ ጋር ጆይን ሲል ሪኩዌስት ቱ ጆይን የሚል መጣ ከዛ እዚህ ጋር has no attribute of chat id okay chat id የለው I think we can print the query and ምን ኤረር እየመጣ እንደሆነ ማለት ሁሉን ነገር ማግኘት እንችላለን ማለት ነው እዚህ ጋር actually print queryውንም አፕዴቱንም print ማድረግ ፈልጋለሁ እኔ ልክ እንደዚህ ካረኩኝ በኋላ እዚህ ጋር መጥቼ ኢግኖር አደርጋለሁ ድጋሚ ምክንያቱም ሪኩዌስት እንዲያደርግ ድጋሚ ማለት ነው ሰውየው ዲስሚስ ብየው ሪኩዌስት እንዲያደርግ በሌላ አካውንቴ ገብቼ ከዚህ ጆይን ድጋሚ ይለዋለሁ ከዛ እዚህ ጋር ፕሪንት ያደርግልኛል ማለት ነው የምፈልጋቸው ዳታዎች በሙሉ መጀመሪያ ኩዌሪ ላይ እዚህ ጋር የመጀመሪያው ኩዌሪ ነው ቻት ከዛም በኋላ አይዲ ያ I see query ላይ query.chat.id ነው እናገኘው ማለት ነው see .chat ከዛ .id እዚህ ጋር የእንትኑንም እዚህ ጋር .chat.id ከዛ from user ደግሞ ለዩዘሩ የትኛው ነው ኦኬ ቻፒ ከዛም በኋላ የመጣ ያለው ደግሞ from user ማለት ነው from user.id እዚህ ጋርም chat.id from user.id ከዚህ በኋላ እንትን ዩዘሩ መግባት ይችላል ማለት ነው ምን ያረኩኝ ነው አሁን መጀመሪያ ዳታ ምን ዳታ እንዳለ ፕሪንት አረኩኝ ድጋሚ እዚህ ጋር query የሚለው ምን ዳታ የሚለውን አለ እኔ ቅድም chat_id ነበር እየተጠቀምኩ ያለው ግን chat_id የሚባለው ነገር የለም ፕሪንት ሳረገው ያየሁት query ከዛ chat ከዛ እንደገና chat ከዛ የራሱ የሆነ ዲክሽነሪ ነው ማለት ነው አሁን ድጋሚ ጆይን ብናደርገው ከዚህ ግሩፕ ጆይን ብለው ይሄኛው አፕሩቭ ያደርግለታል ማለት ነው አፕሩቭ አድርጎት you will be እዚህ አሁን አፕሩቭ አድርጎት እዚህ ጋር መጣ ቻቱ አፕሩቭ ተደረገ ማለት ነው ግን ማንኛውም ሰው እንደማይገባ አላሳያችሁ አሁን ይሄንን ይዤ መጥቼ ይሄንን ኮፒ ሊንክ አድርጌ let's say you are a good friend እና ለሌላ ጓደኛችሁ ልትሰጡ ነው እዚህኛው አካውንቴ ውስጥ ገብቼ ልክ በዚህ ጆይን ስለው ሪኩዌስት አልኩት you will be added once approve አለኝ ግን አፕሩቭ አይደለም የሚደረገው እዚህ ጋር ዲክላይን ነው የሚደረገው እዚህ ጋር ዲክላይን አድርጎታል ይሄ ነገር ይሄ ሰውዬ እዛ ግሩፕ ውስጥ አይገባም መቼም የለም እስካሁን አፕሩቭ ተደርገሃል የሚል ነገር የለውም because denied ስለተደረገ ይሄን ደግሞ እንዴት እናያለን የሚለውን ላሳያችሁ እዚህ ጋር ሙሉ ዳታ ብዙ ጊዜ ያሳየናልና አሁን ይሄ ማይ ሳፋሪ አክሰፕትድ ነው ሌላው ግን denied ነው የተደረገው እሱን ደግሞ ሜቢ recent activity ላይ ካሳየኝ recent actions ያ እስካሁን ድረስ እንትን አላለም በቃ ያ ሰውዬ አልገባም ይሄን ደግሞ የምናውቀው በምንድነው እዚህ ጋር ፕሪንት በማድረግ ማወቅ እንችላለን ፕሪንት denied ብለን ማለት ነው denied ብለን ማወቅ እንችላለን እሱን ደግሞ let's just እዚህ ጋር እነዚህ ፕሪንቶች አጥፈታል አሁን ምንድነው የምናደርገው ጨዋታው ወደዚህኛው አካውንት ሄጄ ልክ እዚህኛው አካውንት ላይ ጆይን አደርጋለሁ ሪኩዌስት ለዋለኝ ከዛ እዚህ ጋር እንጠብቀው denied ነው ወይስ approve ነው የተደረገው የሚለው ማለት ነው you see denied decline ነው የተደረገው ዩዘር approve አልተደረገም ምክንያቱም ሜምበርሺፕ ስለሌለው ማለት ነው ሜምበርሺፑ እንዴት ነው ቫሊዴት ያደረግነው እኛ
ቅድም እንዳሳየዋችሁ ሜምበርሺፑ ቫሊዴት የሚሆነው የኛ ክሬት የምናደርጋት ሜምበርሺፕ ናት። እሷን ደግሞ እዚህ ጋር ቼክ ቫሊድ ሜምበርሺፕ ብለን እንልክለታለን። የአሁኑ ዴት ካለና ከሌለ ማለት ነው። ሶ አይ ሆፕ ዲስ ኢዝ እንትን ቻፓ ግን አይ ዶንት ቲንክ አይ ካን ሜክ ኢት ቱ ዘ እንትን ቱ ቢ ኦነስት የኔ ፒሲ ቻርጀር በጣም ያስቸግረኛል እና ከዚህ በኋላ 10 ደቂቃ ምናምን ቢቆይ ነው። ግን አትሊስት ሌት ሚ ጀስት ፑሽ ዚስ ኮድ እና እናንተ እንድታገኙት ማለት ነው። I was trying push once ልበለው ነው ignored push ወይም ደግሞ pushed once ልበለውና hopefully ነገር የለውም ያ ከዛ የጊታብ ሊንኩን ልላክላችሁ ሞር እናንተ ፕሌይ እንድታረጉ ያራውንድ ታረጋላችሁ ግሩፕ ማስተር ይሄ ነው እንትኑ እና ቴሌግራም ግሩፕ ላይ ፑሽ ላርግላችሁ ቴሌግራም ግሩፕ ላይ ላስቀምጥላችሁና አትሊስት ሶ አይ ዶንት ኖ ይሄኛው ኮድን በስርዓት ባስተምራችሁ ደስ ይለኛል። ግን እኔ ፒሲ ይዘጋል አይዘጋም ብዬ የታገልኩኝ ነው እንትን ያልኳችሁ ያሉት። ግን አትሊስት ሌት ሚ አንሰር ዩ እና ጥያቄያችሁ ልመልስ ካልሆነ ያልገባችሁ ቦታ ላይ እጄ ላስረዳችሁና please if you have any question raise your hand እና ያልገባችሁ ቦታ ላይ እጄ በደንብ ክሊር አፕ አድርጉ። ፔመንት ኢንቴግሬሽኑ አልገባኝም ልትሉ ትችላላችሁ ወይ ደግሞ ዳታቤዝ ሞዴል ኤኒቲንግ ንገሩኝን ዳይሬክትሊ ወደዛ ብሄድ ደስ ይለኛል። ሶ any question like ይሄ አልገባኝም ብትሉ ችግር የለውም ማለት ነው። ኮዱን ለቅቄላችኋለሁ ግን ይሄ አልገባኝም ብሉ። እኔ አሁን የነገርኳችሁ ነገር በደንብ ይገባችኋል ብዬ ሳይሆን አይ ሆፕ የሆነች ፖይንት አሳይቻችሁ ኮዱ ላይ ሄዳችሁ በደንብ እንድትረዱት ነው። እና አሁን እንዳስረዳችሁ የምትፈልጉት ነገር ካለ ሌት ሚ አንሰር ካልሆነ ይሄ ነገር በሌላ ቀን በደንብ ብሬክ ዳውን አድርገን ልናየው እንችላለን ማለት ነው። any question maybe ፔመንት ኢንቴግሬሽኑ አይ ኖ በጣም አፍጠኝ እንትን እያልኩት እንደሆነ ግን let me just once revise ላድርግላችሁ after all the thing ልክ ቻፓ ላይ ክሬት ሳደርገው እዚህ ጋር አይታችሁት ከሆነ ቻፓ ክሬት ሳደርገው ከዛ በፊት ምን አድርጌያለሁ የኔ ዳታቤዝ ላይ create transaction ብየዋለሁ። ይሄን ትራንዛክሽን ደግሞ እዚህ እንትን ላይ ብትሄዱ ዳታቤዛችሁ ላይ ብትሄዱ ታዩታላችሁ። hopefully some of the ብዙ ዳታቤዝ ስለምጠቀም ነው የሆነ አካውንት በዛ አድርጌ ስለምጠቀም ዋናው አካውንት ላይ ተጠቅሜ ነው የሚሆነው። ሶ ልክ እዛ ላይ ክሬት አደርገዋለሁ ልክ ይሄኛው ዳታቤዝ ላይ ስታተሱን ፔንዲንግ ብዬ ከዛም በኋላ ቻፓ ክሬት አደርገዋለሁ ያንን የቻፓ ሊንክ ከዛ የቻፓ ሊንክ እኔ ለዩዘሩ ፔይ ብዬ ሰጠዋለሁ ማለት ነው። ልክ ዩዘሩ ፔይ ብዬ ስሰጠው ፔመንት ጨርሶ ወደኔ ሲመጣ እቺኛይቷን እንትን ቼክ አደርጋለሁ። መጀመሪያ ትራንዛክሽንን ከኔ አመጣዋለሁ። በዚህ ሰዓት ፎር ሹር ፔንዲንግ ነው የሚሆነው። ልክ ፔንዲንግ ከሆነ በኋላ ትራንዛክሽኑ አፕዴት መሆኑን አለመሆኑን እዚህ ጋር ቼክ እናደርጋለን። ግን እዚህ አሁን ፍሎ የለውም ብያለሁ። ፍሎ አለው አሁን ይሄ ኮድ ለምሳሌ አንድ ሰው ያችኑ የከፈለባትን ሪዳይሬክት ያደረገባትን ይዞልኝ ቢመጣ ድጋሚ 30 ቀን ሰጠዋለሁ ማለት ነው። ሶ ኦኬ ምንድን this okay private yeah I think it's private yeah ኮዱ ፕራይቬት ነው። let me just stop the recording I hope ከዚህ በኋላ